ሰላም የሴሬቤል እድገት ቤተሰቦች፣ ዛሬ አንድ እውነት ነግራችኋለሁ። ዓለም ላይ ሁለት አይነት ሰዎች አሉ። የመጀመሪያዎቹ ሁኔታዎች እንዲመቻቹላቸው የሚጠብቁና ህይወት በከፋቻቸው ቁጥር የሚወድቁ ናቸው። ሁለተኛዎቹ ግን ሁኔታዎችን ራሳቸው የሚፈጥሩ፣ እንቅፋት ሲመጣባቸው እንደ ደረጃ የሚጠቀሙበትና ማንም ሊያስቆማቸው የማይችል አንስቶፐብል የሆኑ ሰዎች ናቸው። ልዩነቱ የተሰጥኦ ወይም የገንዘብ አይደለም። ልዩነቱ በየቀኑ የሚሰሯቸው ትናንሽ ልምዶች ናቸው። ዛሬ በሴሬቤል እድገት ማንነታችሁን የሚቀይሩና የአሸናፊነት ስነ-ልቦና የሚገነቡ 7 ልምዶችን እናያለን። በተለይ ቁጥር 5 ላይ የምንነጋገርባቸው ነጥቦች ብዙዎቻችን የምንሳሳትበት ግን ደግሞ የስኬታችን ቁልፍ የሆነ ጉዳይ ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። ልምድ 1 የውስጥ ድል። የመጀመሪያው ልምድ የሚጀምረው ከአልጋችሁ ሳትነሱ ነው። ማንም ሊያስቆመው የማይችል ሰው ቀኑን የሚጀምረው ስልኩን በመጎርጎር ሳይሆን አእምሮውን በማዘጋጀት ነው። ከሁሉ በፊት ግን መጀመሪያ ፈጣሪህን አመስግን። ጠዋት ስትነሳ ለ5 ደቂቃ ብቻ ዝም ብለህ ተቀመጥ። ዛሬ ስለምታደርጋቸው ነገሮች አስብ። እኔ ጠንካራ ነኝ፣ ዛሬ የማደርገውን ነገር ለህይወቴ ትርጉም አለው ብለህ ራስን አሳምን። ዓለምን ከማሸነፍ በፊት በውስጥ ያለውን ፍርሃትና ስንፍናን አሸንፍ። ልምድ 2 ከባዱን ነገር ቀድመ ጨርስ። ብዙዎቻችን ቀናችንን የምንጀምረው በቀላል ስራዎች ነው። ኢሜል ማየት፣ ዴስክ ማስተካከል። ግን ይሄ ስህተት ነው። ማንም ሊያስቆምህ የማይችለው ትልቁንና የሚያስፈራህን ስራ ጠዋት ስትሰራው ነው። ጉልበትህ ገና ትኩስ እያለ ከባዱን ስራ ከገጠምከው ቀኑን ሙሉ እንደ ጀግና እንዲሰማህ ያደርጋል። ያኔ የቀሩትን ስራዎች ሁሉ ቀላል ይሆኑልሃል። ልምድ 3 አይ የማለት ጥበብ፣ the power of saying no። ይህ ልምድ በጣም ከባድ ሊሆን ይችላል። አይ ማለት ለጓደኞችህ፣ ለማይረባ ቀጠሮ፣ ለማይጠቅም የሶሻል ሚዲያ ወሬ ወይም ለጊዜ ገዳይ ልምዶች አይ ለማለት መለማመድ አለብን። ማንም ሊያስቆምህ የማይችለው ለጊዜ ክብር ስትሰጥ ብቻ ነው። ለጊዜ ካልራራህ ዓለም ጊዜህን ትሰርቃለች። ለማይረባ ነገር አይ ስትል ለህልምህ አዎ እያልክ እንደሆነ ወቅ። ልምድ 4 ጥልቅ ትኩረት። አሁን ባለንበት ዓለም ትልቁ ሀብት እውቀት ብቻ ሳይሆን ትኩረት ወይም ፎከስን ጭምር ነው። ስራ ስትሰራ ስልክህን አጥፋ። ለ60 ወይም ለ90 ደቂቃ በአንድ ስራ ላይ ብቻ አተኩር። ብዙ ሰዎች ባለብዙ ስራ ወይም መልቲታስኪንግ ነን ይላሉ። እውነታው ግን የትም አይደርሱም። አንድ ነገር ላይ ብቻ አተኩረህ መስራት ስትጀምር በአንድ ወር ውስጥ የሌሎችን የ1 ዓመት ስራ ትሰራለህ። ልምድ 5 ከእውቀት ጋር መለማመድ። ይህ ወሳኝ ነጥብ ነው። ብዙዎች የሚቆሙት ውድቀትን ስለሚፈሩ ነው። አንስቶፐብል የሆነ ሰው ግን ውድቀትን እንደ ውርደት ሳይሆን እንደ ግብአት ያየዋል። አንድ ነገር ተሳስተሃል፣ ጥሩ፣ ምን ተማርክበት? ያንን እውቀት ይዘህ ወደ ቀጣዩ ሂድ። ስህተት መስራትን ካቆምክ ማደግም አቁመሃል ማለት ነው። ውድቀትን መውደድ ስትጀምር ማንም ሊያስቆምህ አይችልም። ልምድ 6 አእምሮን መመገብ። ሰውነትህ ምግብ እንደሚያስፈልገው ሁሉ አእምሮህም እውቀት ይፈልጋል። በቀን ቢያንስ ለ20 ደቂቃ አንብብ። መጽሐፍ ማንበብ ካልቻልክ እንደ ሴሬቤል እድገት ያሉ ጠቃሚ ቪዲዮዎችን ተከታተል። አዲስ እውቀት በየቀኑ ወደ አእምሮ ሲገባ የአስተሳሰብ አድማስህ ይሰፋል። እውቀት ያለው ሰው ደግሞ በማንኛውም ሁኔታ ውስጥ መውጫ መንገድ አያጣም። ልምድ 7 ጽናት ወይም ኮንሲስተንሲ። መጨረሻውና ዋናው ነጥብ ጽናት ነው። ዛሬ ስላደረግከው ብቻ ነገ ውጤት አታገኝም። ስኬት የየቀኑ ትንንሽ ድሎች ድምር ውጤት ነው። ያለ ቁርጠኝነት አትጀምረው፣ ያለ ጽናት ደግሞ አትጨርሰውም። እነዚህ 7 ልምዶች በየቀኑ ማድረግ ስትጀምር ከጥቂት ወራት በኋላ ራስን የምታገኘው ማንም ሊደርስብህ በማይችልበት የከፍታ ቦታ ላይ ነው። እንግዲህ የሴሬቤል እድገት ቤተሰቦች ዛሬ ቃል ግቡልኝ፣ ከነዚህ 7 ልምዶች ውስጥ ቢያንስ 2ቱን ነገ ጠዋት ትጀምራላችሁ። የትኞቹን መጀመር እንደምትፈልጉ ኮሜንት ላይ ጻፉልኝ። ይህ ቪዲዮ ለህይወታችሁ ጥንካሬ ከሰጣችሁ ላይክ ማድረጋችሁን አትርሱ። ለጓደኞቻችሁም ሼር አድርጉላቸው። ለተጨማሪ የግል እድገት ቪዲዮዎች ሰብስክራይብ በማድረግ የደውል ምልክቱንም በመጫን ቤተሰብ ይሁኑ። ሴሬቤል እድገት፣ ለውጥ ከራስ ይጀምራል። በሚቀጥለው ቪዲዮ እስክንገናኝ ቻው።